ትለፋላችሁ ትደክማላችሁ ምንም የማታገኙ ሰዎች የናንተን በረከት የያዘ አሁን ከእግራችሁ በታች ሆነ እግዚአብሔር እንደዚህ ነው የሚለኝ መንፈሴ ላይ ይሄንን አዋጅ አውጅ የሚል ድምጽ ነው የሚሰማው የብዙ ሰዎች ስኬት ቁልፍ ዛሬ እጃቸው ላይ ገባ ይለኛል እግዚአብሔር ተቀበሉ ገባ ለፈነ የመጣሽ ከደብረ ብርሃን ነው የመጣሽው ከማን ጋር ብቻዬን ነው ጓደኛዬ ረጅም ጊዜ ሆኖኛል 2 አመትና ችግር ውስጥ ነኝ ያለው እሷ በቃ አዲስ አበባ መሄድ አለብሽ ስትለኝ አይ ትራንስፖርት ሁሌ ያጣለሁ ሳስብ ብር አጣለሁ ከዛ በ23 የዛሬ ወር 1000 ብር ሰጣኝ አጠፋሁት ከዛ በኋላ አስባለሁኝና በቃ የመጨረሻ ወር ነው ይሄ እዩ ጋር መሄድ አለብኝ ከዛ በኋላ እኔ ወስናለሁ አልኩ ከዛ በኋላ አንተ ትታየኛለህ በህልሜ እንዳትቀሪ ትለኛለህ እንዴ በቃ ፈራሁኝና የአርብ ለታ ያሁን ያለፈው ሰኞ ዕለት እንዳትቀሪ ትለኝና በምን በህልም እንዳትቀሪ ትለኛለህ ከዛ አሁን ጧት ላይ ስራ ቦታ ሄድኩ ምናምን ብያቸው ዝም ብዬ ሱቅ ከፈትኩኝና ወደዚህ መጣሁኝ ሱቅ ከፈትኩኝና ለሰራተኞች የትልቴጂ ነው ሲሉኝ መሄድበት አለ ብያቸው ነው ዝም ብዬ መጣሁት ለማንም አልተናገርኩም ስራ ትሰሪያለሽ ግን በረከት የለሽ ነጋዴ ነኝ ነጋዴ ነሽ ሰራለሁ ግን ብር የለሽ አሉ ሰራተኛ 4 ቀጥር ያለው ግን የለም ብር የለም አካውንቷ ውስጥ 20 ብር እንዲቀር አደርጋለሁ የሚለውን ሰምታችኋል አይደል ትደክማለች ትሰራለች 20 ብር አለ ንግድ ባንክ ላይ 20 ብር አለ 20 ብር ነው ያለሽ ግን ምንም አይመስለኝም ሁሉ ኦይ ስንት ሰራተኛ ነው ያለሽ 4 አለ ቀጥረሽ ታሰሪያለሽ ቤት ኪራይ 12000 ነው የምከፍለው ግን 20 ብር ያለው ደስተኛ ነሽ እኔ ግን ደስተኛ ነኝ በ20 ብር የሚደሰት ሰው አይታችሁ ታውቃላችሁ አጠገብ ያለውን ሰው ኢየሱስ ይግባ እንጂ በሉት ኢየሱስ የገባው ሰው በሉት አካውንቱ ላይ 20 ብር እያለ አይጨነቅም ይደሰታል ሃሌሉያ እዛው ከተማ የሰራዊት ጌታ እግዚአብሔር ቁልፍ ነው መስጥሻል አሜን አሜን አንቺ ላይ ዝም ብሎ ሚናደዱ ሚቃጠሉ ከተማው ስትሄጂ አሳፈር ማንም ያናግረኝም ሰራበት ቦታ ሁሉም ያኮርፉኛል ለምን እንደው አላውቅም ባንቺ ፊት መቆም አይችሉም ከዚህ በኋላ አሜን 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 ቤተሰቦቼ ደግሞ ቤተሰብ እኔ ሙስሊም ነበርኩ ኦኬ 2001 ዓመተ ምህረት ነው ዩኒቨርሲቲ ላይ ጌታን ያገኘሁት ከዛ በኋላ ያገባሁትን ባሌ ኦርቶዶክስ ነበር ፕሮቴስታንት ካልሆን ካልኩት ከዛ በኋላ ባካ አደረገና የሆነ ዳውስጥ አስገብቶኝ ሄደ የከፈልኩ ነው ግን እኔ ከጌታ አልተመለስኩምና እሱም የከሰሰኝ እንደውም የልጄ አባቴ ነበረው ፕሮቴስታንት ከሆንክ ነው የምንጋባው ብለን ተጋብተን በሰርግ እየኖርን 2011 ዓመተ ምህረት ላይ ነው የተለያየ ነው ለቤተሰቦቼ እንደው ሙስሊሞች ናቸውና ለፋዘር ምን አለው መሰለ እሷ ጴንጤ ሆነች ለኔ ብላ ነው ሲለው እኔ ክርስቶስን አይቼ ነው ሁላችሁም ከቤት ይውጡ ብዬ አባረርኩ የዛን ቀን ማለት ነው እኔ ለሰው ብዬ አይደለም ይሆንኩት እነሱ ሙስሊም ስለሆኑ ደግሞ ይፈልጋሉ ይሄን ቋንቋ እና ሲከሱኝ አሁን ከቤተሰብ ጋር 2 አመት ሆኖኛል አልሄድኩም አንቺ ኢየሱስ ይበልጣል አለሽ አዎ ይበልጣል እሱ ይበልጣል ለኔ የሷ ንግግር ለጠቢባን ለዓለማውያን ሞኝነት ነው የመስቀሉ ቃል ግን ለሷ ጥበብና የእግዚአብሔር ኃይል ነው ሃሌሉያ አሜን እግዚአብሔር እንደዚህ ያለ ላንቺ ይሄ አመት የካሳ አመት ነው አሜን ደመና የለም ነፋስ የለም እግዚአብሔር አንቺ ቤት የሚገርም ዝናብ ይዘንባል አለ ደሞ አለ የሰው እጅ አታይም ከዚህ በኋላ ሰዎች እየመጡ ካንቺ እጅ ይቀበላሉ እንጂ አንቺ ከማንንም አትቀበይም አሜን ተቀባይ አትሆኝም ሰጪ ትሆኛለሽ ኢየሱስን የመረጠ በኢየሱስ የተደገፈ ሰው መጨረሻው ክብር ነው እንጂ ውርደት አይደለም አሜን አያዋርደኝም ብለሻልና እግዚአብሔር አላዋርድሽም አሜን ብያለሁ ሁሌ ላለውኝ ወንድሜ ደውሎ አንቺ በእንጨት ያመለክሽ ይሄ በኢሳ ያመለክሽ እስኪ ይርዳሽ ሁሌ ችግርና ድህነት ውስጥ ነኝ ሲለኝ የኔ አምላክ አያሳፍረኝም ከነብራችሁ ቅሩ ነው ያልኳቸው ሁሉንም ማለት እነሱ ከነብራቸው ይቅሩ አንቺ ከኢየሱስ ጋር ቅሪ መጨረሻሽ ግን ክብር ይሆናል አሜን ሰሚ ወንድምሽም ሆነ ጓደኞችሽም ሆኑ
ሌሎች የሚያውቁሽና የማያውቁሽ ሁሉ እየመጡ ካንቺ እጅ 100 ሺህ ያለሽ 1 ሚሊዮን ብር አለሽ 500 ሺህ ያለ እያሉ እየጠየቁ እስከሚወስዱ ድረስ እጅሽን እግዚአብሔር አለመልማለሁ አለ። ስራሽን ባርካለሁ አለ። በቅርብ ጊዜ ወደ ክራይስት አርሚ ለምስክርነት ትመጫለሽ። አሁን አያብራል አካውንቴ ላይ ብለሻል። የህዝብ ምስክር ይሁን። የሚገርም በረከት ከየት ይምጣ አታውቅም። በዝም ይመጣል፣ በዝም ይመጣል፣ ከዝም ይመጣል፣ ከኋላም ይመጣል፣ ከሰማይም ከምድርም እግዚአብሔር እንደ ከባድ ዝናብ ቤትሽን የሚሞላ በረከት አለ። ለምስጋና አካውንት ተባርኳል፣ ቤት ተባርኳል ብለሽ እዚህ ቤት መተሽ ስትመሰክሪ በመንፈስ ያያለሁ። በኢየሱስም ባረኩሽ። አሜን። የእጅሽን ስራ ባረኩ። አሜን። አሜን። ባረኩት። አሜን። በኢየሱስም የእጅሽን ስራ ባረኩት። የማይቋረጥ በረከት በእጅሽ ላይ ይሁን። ኢየሱስ አሜን። ራባጋ ሐዲና ለማዲና ለባያስ ባባባ ሳዳጋ የእግዚአብሔር በረከት የእግዚአብሔር በረከት የእግዚአብሔር በረከት የእግዚአብሔር በረከት ሻዳጋ ማሳ ብዙዎችን የሚመልስ ሳንታ